yes አሁን እግዚአብሔር ነው የጠየቀው ነገር እንደተናገርኩት ቃል እግዚአብሔር ሆይ እባክህ በቃ በለኝና 2012 ላይ ከአፖስትል ጋር ላገልግል አሩቱ ኢምባቱን ታቃሪጭ አንጣምቦ ጦጦጠም በጡቂቂ ማራቴላ ጦጦም በጦቀርጣቲላ በሪጣቦ ኢምባቱ ቁጡጡንጡንጡንጣ አይ ታምቦሮ ተቁማ ታቱቱቱቱቱ ሪጂማ ባቱ ኢየሱስ ጌታ ነው አሩቱ ኢምባቱን ታቃሪጭ አንጣምቦ ጦጦጠም በጡቂቂ ማራቴላ ጦጦም በጦቀርጣቲላ ማራቴላ ጦጦም በጦቀርጣቲላ ቁጡጡንጡንጣ አይ ታምቦሮ ተቁማ ታቱቱቱቱቱ ሪጂማ ባቱ ምዕራፍ 1 ከቁጥር 1 ጀምሮ ወንጌሉም ስለ ልጁ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ ነው። በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካኝነት ወደሚገኝ መታዘዝ ለመጥራት ጸጋንና ሐዋርያነትን ተቀበልን። መጨረሻ ሀብታችሁ ኢየሱስ ነው። ሌላ ነገር በሙሉ ትርፍ ነው። ቢኖር ጥሩ ነው፣ ባይኖር ችግር የለውም። ዋላ አለ፣ ኢየሱስ አለ፣ የዘላለም ሕይወት አለ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ደግሞ ከሞት እንዳስነሳው በልብ ብታምን ትድናለህ። መልእክቴ ወንጌል ነው። ወንጌል ምንድን ነው? እስቲ ወንጌልን እስቲ ያስረዳን ሲሉ በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን በመነሳቱ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ክርስቶስ ነው። ኢየሱስ ስለማምላክ ኢየሱስ ስለማስነሳት ወንጌል አይደለም። ኢየሱስ ስለማምላክ ወንጌል አይደለም። ወንጌል ከድንግል ማርያም ስለመወለዱ ከዛ ስለመሞቱ ስለመነሳቱ ስንት ብር ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡብኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ምን አልክ? እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ። አይኖ አሁን አንተ ብር የለም። አዎ ምንም የለኝም። አሁን ደሃ ነህ። አዎ ምንም የለኝም። ከዚህ ድህነት የማያስወጣ ብር አሁን ንገር፣ ቃል አውጣ። 50 ሚሊዮን ትዳር ትፈልጋለህ? በጣም ሚስት ትፈልጋለህ? አሁን ግን እኔ ውስጣቸው ክፍል ያላቸውን አልፈልግም። ብዙ ሆኖ እኔ ግልጽ ነኝ። ሰው ሲጠላም ግልጽ ነኝ። እኔ ግልጽ የሆነች እግዚአብሔር ይስጠኝ። ግልጽ የሆነች ክፍል መኝታ ሳሎን ኪችን የሌለው ውስጧ ማለት ነው። እኔ ግልጽ እንደውም ግልጽ የሆነው እግዚአብሔር ይስጠኝ። እንትን አለኝ ሞባይሌ ላይ ትሩ ኮለር የሚባል አፕሊኬሽን አለና ገና ስትደውል ስምህን ያመጣልኝ። ያው እስላሙም ኦርቶዶክሱም ጴንጤውም ስለሚሰድበኝ ስሙን ማወቅ ጥሩ ነው ብዬ እሱን ሄኖክ ነው የጫነልኝ። ከዛ አሁን ሲደውሉ ስም ያመጣል። አንዳንድ ሰዎች ዛሬ ጠዋት ማለት ነው አንዷ ደወሉና ስማቸው ይመጣል። ገና እንደደወለ ስም ይመጣል። ከዛ ደህና ነው አስቴር ስል ውይ የእግዚአብሔር ሰው ጌታ ተናገረ አለች። ከዛ በኋላ አይደለም እናቴ አይደለም ሞባይል እንደዚህ ነው ሶፍትዌር ነው ምናምን አላልኳቸው። አይደለም ሞባይሌ ስም ስለሚያወጣ እንዲያርገው ነው እንደሚያታልሉ ዛሬ 8 ዓመትም ስትመጣ የወንጌል ሥራ ብትሰጠኝ እውነት ነው። ኢየሱስ እና ኢየሱስ ብቻ ኢየሱስ ነው። በኢየሱስ የሆነ ነገር አለ። ኢየሱስ ላይ ካተኮረ መሰረቱ ጤና። እግዚአብሔር አምላክ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልን ወይም ደግሞ ስጠኝ። አልሰጥም ብሏል።
እጅግ በጣም ማለት ነው ቁጥር ይሄ ብር እንዲህ ነው ተብሎ ማለት ነው ቁጥር አንተን እስከሚያቅት ብዙ ብር ሰጣለሁ አለ። አሜን 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 አሜን። ቅባት ምናምን አልፈልግም። አትፈልግም? ብር ነው የምፈልገው። አፍኜ መቀበል ነው። አፍኜ ኧረ ጉድ ነው። አንተ የምትፈልገው ቅባት ሳይሆን አፍኖ ብር መቀበል ነው። እኔ ምንም አልፈልግም። አፍኖ መቀበል ብር በቃ እዛም የለመድኩት እንደዛ ነው። የለመድኩት 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገን ይላል። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ ከቁጥር በላይ ነው እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ መሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪ ላይ ቁጥሩ ራሱ እኔ እቺ ያላምብ ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ይኸው ስማ ከላይ ምንድን ነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንብበው እስኪ 568,796 ሰዎች በዛን ቀን ጥቅምት 27 በዛይት እግር የሚታጠበት ቀን ነው። በዛን ቀን ግን ፓርትነር ሁሉ ለፓርትነሮች ሁሉ ይጸልያለሁ። የሚጸልየው ግን ለሁሉ ሰዎች በዛይት እግር እያጠብኩ ጸልያለሁ። እግዚአብሔር እንደተናገረው ደግሞ ቀንበር እንደሚሰበር አምናለሁ። በዛ ፓርትነር ፕሮግራም ላይ መምጣት የምትፈልጉ ሰዎች ከ10 ሺህ እና ከ10 ሺህ በላይ እጅ ላይ ገንዘብ ያላችሁ ሰዎች ብቻ ነው በዚህ ፕሮግራም ላይ ማሳተፍ የሚችለው። ከዚህም በፊትም ደግሞ ከ10 ሺህ ብር እና ከ10 ሺህ በላይ የተመዘገባችሁ እንደው ደግሞ 10 ሺህ ብርም ብላችሁ ቃል ገብታችሁ ተመዘገባችሁ ያላችሁ አሁንም ደግሞ ከዚህም በፊትም ደግሞ በ10 ሺህ ብር እየሰጣችሁ ቤተክርስቲያን ውስጥ ፓርትነር ተመዘገባችሁ ወንጌል ጋር እየሰራ የነበራችሁ ሰዎች በዛን ቀን ስትመጡ ከ10 ሺህ እና ከ10 ሺህ ብር በላይ እጅ ላይ ያዙ ሰዎች ነው በዚህ ፕሮግራም ላይ ማሳተፍ የሚችለው። ህዝብ እንደስ ማሰኘት አለ። ህዝብ ሲፈልግ አቅርቦ መሄድ ይችላል። ኢየሱስ እግዚአብሔር እሱ ኦርቶዶክስም ይላል። አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል፣ እዚህ ላይ ወርቅ ያስራል። ህዝቡም እንደነሱ ለመሆን ይበላል። መቼ ሳይበላ ነውር እኮ ነው። አንድ ክርስቲያን አመቱን ሙሉ ስለ ፕሮስፐሪቲ እያሰበ መኖር ነውርም ነው ኃጢአትም ነው። የብልጽግና ወንጌል ተብሎ በስም የተጻፈ ያለው ወንጌል በስሙ ተጠርቷል። የእግዚአብሔር ወንጌል፣ የክርስቶስ ወንጌል፣ የመንግስቱ ወንጌል፣ የጸጋው ወንጌል፣ የክብሩ ወንጌል፣ የዘላለም ወንጌል በዚህ በሚል ተጠርቷል። የብልጽግና ወንጌል ምን ባይስት ቸርቾች ታዲያ ለምንድን ነው የብልጽግና ወንጌል እንግዲህ የሆነ ኢየሱስን ስታመን ትበለጽጋለህ ብቻ የሚል ትምህርት መጥቶ ይሆናል።